ስሜ ዓለሙ ይባላል። የዚህ አካባቢ ነዋሪ ነኝ። በግንቦት ወር በወልቂጤ ከተማ መብራት ይዞኝ እንደዚህ ሰውነቴን አበላሽቶት ነበር። ከወልቂጤ በአምቡላንስ ወደ አዲስ አበባ ሆስፒታል ስመጣ በሰዓቱ ራሴን ስሼ መናገር አክቶኝ ነበር። ግን በውስጤ እዚህ ቤተ ክርስቲያን መጥቼ ለማስጸለይ ፈልጌ ነበር። ከዛ አምቡላንሱን አቁሙትና ነብዩ እዚህ ጸልዩልኝ ብዬ በሹክሹክታ መናገር ጀመርኩኝ። አፌ ራሱ የተከፈተው አምቡላንሱ እዚህ ቸርች ፊት ለፊት ሲደርስ ነው። ቀኑ እሁድ ነበር። ነብዩ ይጸልዩልኝ አዲስ አበባ ሆስፒታል ከመሄዴ በፊት ብያቸው አስቆምኳቸው። ነገር ግን እንደ አጋጣሚ ሆኖ ፕሮግራሙ አልጀመረም ነበር። ከዚህም የተነሳ ጦሎ ብለው ወደ አዲስ አበባ ወስደውኝ ሄዱ። ከዛ በኋላ ጓደኞቼ የኔን የተቃጠለ ሰውነት ፎቶ ይዘው እዚህ መጥተው በፎቶ ያስጸልዩበት። ጓደኞቼም ደውለው ነብዩ ጸልዮልሃል፣ በርታ፣ አንተ ድነሃል ብለውሃል ነብዩ ብለው ነገሩኝ። መልእክቱ እንደተነገረኝ እኔም ዳንኩኝ። በፊት ተነስቼ ሽንት ቤት መሄድ፣ ምግብ መብላት አልችልም ነበር። ነገር ግን እንደተጸለየልኝ ድኜ ሽንት ቤት ራሴን ችዬ መሄድ ጀመርኩኝ። ምግብም ራሴ አንስቼ መብላት ጀመርኩኝ። ስለዚህ ነገር ጌታን አመስግኑልኝ። ሁለተኛው ምስክርነቴ ደግሞ ከዳንኩኝ በኋላ እዚህ ቸርች መጥቼ ነበር። በፊት በደረሰብኝ አደጋ ምክንያት ልቤን ያመኝ ነበር። ያለ ልክ ልቤ ይመታ ነበር። ልክ እንደ ግድግዳ ሰዓት ልቤ የሚመታ ነበር። ድም 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 እያለ በከፍተኛ ድምፅ ይመታ ነበር። ማታ ሲተኛ በትራስ ውስጥ እንኳን ይሰማኝ ነበር። ከዛ ነብዩ ለእያንዳንዱ ሰው እየጸለዩ ነበር። እኔ ጋር ሲደርሱ እንዲህ አሉ፣ ከልብህ ላይ የተቆረጠ ነገር አለ። ከዚህም የተነሳ የልብ ምትህ በጣም ጨምሮ ነው ያለው። ነገር ግን ከዛሬ ጀምሮ ከላይህ ላይ ተቆርጧል፣ ድነሃል አሉኝ። ከዛን ጊዜ ጀምሮ ድኜ ቀረው። አሁን በደንብ ቼክ አድርጌ ነው የመጣሁት። አንድም ነገር የለብኝም። ስለዚህም ጌታን አመስግኑልኝ። አሜን አሜን አሜን።